ስለ ፍቅር ሳይኮሎጂ ጀምሬ የነበረው ቻናል አለ እና ትንሽ ሶርታት ማድረግ የነበረብኝ ነገሮች ነበሩ። ለዛ ነው መመለስ የፈለግኩት። ሞር ስፒሪቹዋል ነገሮች ላይ ፎከስ ማድረግ ደስ ይለኛል በሚል ነው። ምክንያቱም አት ኤንድ ኦፍ ዘ ዴይ የሰው ሁሉ መፍትሄ ሊሆን የሚችለው ሰው ከውስጡ ሂል ሲያደርግ ነው እና ከውስጣችን ደግሞ ዲፐርስ ፓርት ደግሞ ስፒሪቹዋል ነገራችን ነው እና በዛ ስፒሪቹዋሊ ወይም ቢብሊካሊ እንዴት ነው ሳይኮሎጂካል ፌኖሜናዎችን ሪሌሽንሽፕ የሆኑ ስለ ሪሌሽንሽፕ ስለ ሳይኮሎጂ እንዴት ነው እንትን የምንለው የሚለውን ነገር በዛ መስመር መልኩ ማቅረብ እንፈልገው። አታችመንት ቴዎሪ ገና ኢትዮጵያ ውስጥ ብዙ አልታወቀም፣ ግን በጣም አስፈላጊ ነገር ነው ማወቅ። የፍቅር አንድ ፓርቱ አታችመንት ስለሆነ ማለት ነው። ሁሉም ፓርቱ አይደለም፣ አንድ ፓርቱ ነው እና ሳይኮሎጂው አልተመቸኝም። ኢቭን ዶ ሳይኮሎጂካሊ ሜክ ሴንስ ቢያደርግም እንትን የተመቸ አይደለም፣ ለክርስትና የተመቸ አይደለም። እናም ደግሞ እውነትም ሙሉ ለሙሉ እውነትም ኦልዌይስ ኤግዛጁሬሽን አለ፣ ኦቨር ጀነራላይዜሽን አለ። ከሚገባው በላይ ሁሉንም ነገር በዛ ነገር ፊትን ለማድረግ ይሞክራል፣ ሶሻል ሚዲያ ላይ በምታዩት ነገር ማለት ነው። ስለዚህ አም ትራይንግ እንትን የሆነ ሁለገብ የሆነውን እንትን ለመስጠት ማለት ነው አድቫይስ በምችለው ስናሪዚ ወደ አማርኛ መቀየር በጣም የቋንቋ ችግር ላይ ነው ያለሁት እና እየሞከርኩ ነው። ምክንያቱም መገን ይሄ አዲስ ሳይንስ የሚባለው አዲስ ሳይኮሎጂካል ሳይንስ የሚባል ነገር ነው። 50 ዓመቱ ምናምን ነው ይሄ አታችመንት ቴዎሪ እንኳን ገና በደንብ ስሙ እንኳን መጠራት ከጀመረ እና በሶሻል ሚዲያ ደግሞ በጣም ኤክስፕሎድ አድርጓል። ግን ሶሻል ሚዲያው ደግሞ ትክክለኛውን አታችመንት ቴዎሪም አይደለም የሚናገሩት፣ እንደገናም ደግሞ እውነታውም። ምክንያቱም አታችመንት ቴዎሪ ሙሉ ለሙሉ ፍቅርንና ሪሌሽንሽፕን ይገልጻል ማለት አይደለም። ይሄ ግማሽ ፐርሰንቱ ነው። አታችመንት ሃፍ ኦፍ ደባሰል ነው እና የሚገርም በማስተዋል ካልተደረገ ከባድ ነው። ሰዎችን ምስሊድ እና ሞር ሃርት ብሬክ እና ሞር እንትን ነው እንትን የሚለው እና ለዛ ነው በአማርኛም በእንግሊዝኛ ማድረግ ፈልጋለው፣ ግን ሞስትሊ በአማርኛ ነው ፎከስ ማድረግ የምፈልገው ምክንያቱም ለብዙ ሰው ኢትዮጵያኖች እንዲደርስ ስለምፈልግ ነው። ኤኒዌይስ ፋሎ ማድረግ እንዳረሱ ዩቱብ ላይ ሊንክ አደርጋለው የዩቱብ ቻናሌን የእንትን እያልኩት ያለውን እየሰራሁት ያለሁትን አዲስ ሞመንት